እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ቃል ለሐዋርያቱ ያስተማረው መጨረሻ ላይ የሚደረገው ወይንም በመጨረሻው ዘመን የሚሆነውን ሲያስረዳቸው ነው። ዛሬ አእላፍ መላእክት መታሰቢያቸው ነው። 99ኙ ነገደ መላእክት የሚታሰቡበት ነው። 99ኙ ነገደ መላእክት ስለ ሰው ልጆች የሚማልዱ የሚያማልዱ የሚላላኩ መንፈሳውያን አይደሉምን ይላቸዋል ሐዋርያ ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ በምዕራፍ 1 ቁጥር 7 ጀምሮ ስለ ሰው ሊማልዱ ስለ ሰው ልጆች መዳን ሊማልዱ ወደ እግዚአብሔርና በሰው መካከል የሚመላለሱ መንፈሳውያን አይደሉምን ይላቸዋል። የነሱ መታሰቢያቸው ነው አእላፍ መላእክት 99ኙ ነገደ መላእክት። እንግዲህ ትላንትና የሊቀ መላእክት ቅዱስ ሚካኤልን በዓል አክብረናል። ዛሬም ደግሞ ሊቀ መላእክት ቅዱስ ሩፋኤል ወርሃዊ በዓል መታሰቢያው ነው ማለት ነው። እግዚአብሔር በእውነት እንኳን ለዚህ ቀን አደረሰን አደረሳችሁ። እስኪ አመስግኑት። እንግዲህ አምላካችን በሚመጣበት ሰዓት እንዴት ብሎ እንደሚመጣ ይጠይቁት ስለነበረ የሰው ልጅ አመጣጥ እንዴት እንደሆነ እንዴት እንደሚሄድ እንዴት እንደሚመጣ ሲጠይቁት ነበር። አምላካችን መድኃኒታችን ኢየሱስ ክርስቶስም ከመላእክቱ ጋር በሚመጣ ጊዜ ሰው ልጅ መላእክት በሚመጣ ጊዜ መላእክቱን አስከትሎ እንዲሁም ደግሞ 12ቱ ነገደ እስራኤልን የተባሉት ሐዋርያትን አስከትሎ ለፍርድ ይመጣል። በዛን ሰዓት ፍየሎችንና በጎችን ይለያቸዋል። ምኖችን ይለያቸዋል? ፍየሎችንና በጎችን በስልጣኑ ይለያቸዋል። እንግዲህ በዚህ ሰዓት ነው አምላካችን መድኃኒታችን ኢየሱስ ክርስቶስ አጣሊና በግን የሚለየው። በሚመጣ ሰዓት ይህ አሁን አሰስ ገሰሱ ስንዴና እንክርዳዱ የሚለይበት ሰዓት ነው ማለት ነው ያ ሰዓት። በዛም ሰዓት ለበጎቹ በበግ ለተመሰሉት ለጻድቃን እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ ወደ ተዘጋጀላችሁ ቦታ ግቡ፣ መንግሥተ ሰማያትን ውረሱ ይላቸዋል ብሎ የነገራቸው ማለት ነው። ኑ ሀቤ ብሩካን ወለአብ፣ ኑ እናንተ አባቴ ብሩካን። ቅድም ካህኑ ሲያነበው ሰምታችሁ ከሆነ በቅዳሴው መካከል ላይ ኑ ይላቸዋል። እነዛ በበግ የተመሰሉት እንግዲህ በበግ ለምን ተመሰሉ ጻድቃን? በፍየልስ ደግሞ ኃጥአን ለምን ተመሰሉ የሚለውንም ማወቅ ያስፈልጋል ማለት ነው። ከዛ መካከል ግን አንድ መረዳት ያለባችሁ ነገር ዛሬ መላእክት እኔና እናንተን ያማልዱናል፣ በፊታችን እንቅፋት እንዳይመታን በመዝሙር 91 እንደተናገረ ቅዱስ ዳዊት በመዝሙር እንደተናገረ ምን ያደርጋሉ? ከፊታችን ቀድመው መንገዳችንን ያስተካክሉልናል፣ እንቅፋት እንዳይመታን በእንቅፋት እንዳንሰናከል በካህዲያን በክፉ መናፍስት እንዳንወድቅ እኛ እግዚአብሔርን ለምንፈራው ይላካሉ፣ ይጠብቁናል፣ ያድኑናል ማለት ነው። ስለዚህ በመላእክቱ ለመጠበቅ በመላእክቱ ለመደገፍ በእግዚአብሔር ማመን እግዚአብሔርን ማወቅ ያስፈልጋል ማለት ነው። እግዚአብሔርን መፍራት ያስፈልጋል ማለት ነው። የመጀመሪያው ጥበብ እግዚአብሔርን መፍራት ነው ይላል። ስለዚህ እኔና እናንተ እግዚአብሔርን ከፈራን እግዚአብሔርን ካከበርን በእግዚአብሔርን ከሰገድ እግዚአብሔር ምን ሰግድ ከሆነ መላእክት ከኛ ጋር ናቸው ማለት ነው። አሁንም የእግዚአብሔር መላእክት በሁላችንም ዙሪያ ሰፍረው እንዲጠብቁን ሰላሙን እንዲሰጡን የእግዚአብሔር መልካም ፍቃድ ይሆንልን። ስለዚህ እንግዲህ ጻድቃንን ኑ እናንተ አባቴ ብሩካን ይላቸዋል። ከዚህም በኋላ እንዲህ ይላቸዋል፣ ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ ብታሰር ዋሱናችሁ አስፈትታችሁኛል። ኑ ወደ ዘላለማዊቷ
ወደ ርስት ተስፋ አድርጋችኋት ወደ ነበረችው ርስት መንግሥተ ሰማያት ግቡ ይላቸዋል። እነሱም እንዲህ ይሉታል እያለ እያመላለሰ ይናገራል። መቼ ተረበ፣ መቼ ተጠምተ፣ ትሕትናቸውንም ይገልጻል ማለት ነው። የጻድቃን እንግዲህ ይህንን የሚላቸው ከሆነ የመጨረሻ ይሄ ነው። ዛሬ እኔና እናንተ እያደረግን ያለው ነገር ምንድን ነው? እያበላን ነው? እያጠጣን ነው? በትሕትና እናደርጋለን ወይ? ዋሱነን እናስፈታለን ወይንስ ምክንያቱን እናሳስራለን? ይህንን ልብ ብለን ልናስተውል ይገባን ማለት ነው። ለምን በበግ ተመሰሉ ነው? እንግዲህ በግ ታውቃላችሁ፣ የዋህ ነች። ኀፍረተ ሥጋዋን በላቷ ትሸፍናለች። እንዲሁም በምትሰማራበት ድምጿን አታሰማም። አውሬ እንኳ ጓደኛዋን ባልንጀራዋን ቢበላባት ትሸሻለች፣ ወደዛ ቦታም አትመለስም። ምንድን ነው የሚባለው? በግ ከበረረ ሰው ከመረረ ነው አይደል? በግ ከበረረ ማንም አይመልሳት። ሰው ከመረረ ይባላል። የአባቶች ብሂል ነው። እና አንገቷን ደፍታ ነው የምትበላው። ባለችበትም አትሰማም፣ ድምጿ አይሰማም። ስለዚህ ለምን በዛ ተመሰልን ካል ጻድቃንን ነው ኑሃቤ የሚላቸው። ጻድቃን ደግሞ እንደ በግ ነው። በጓ ኀፍረተ ሥጋዋን በላቷ እንደምትሸፍነው ሁሉ ጻድቃን ኃጢአታቸውን በንስሐ ይሰውራሉ። የወንድማቸውንም ኃጢአት በትዕግስት ይሰውሩለታል። ምን አልኳችሁ? የወንድማቸውን ኃጢአት በትዕግስት ይሸፍናሉ። የራሳቸውን ደግሞ በምን ያጠፋሉ? በንስሐ ያጠፉታል ማለት ነው ኃጢአታቸውን። ስለዚህ ያሉበት ቦታ እንኳ አይታወቅም። በግ ከበረረች እንደተባለው ጻድቅ ወይንም ደግሞ ትክክለኛ ሰው፣ ትክክለኛ በእግዚአብሔር ሕግ የሚኖር ሰው መጽሐፍም እንደሚለው ባልንጀራ ወይንም ጎረቤቱ ቢሞትበት ቢጎዳበት እርሱ ይዘጋጃል ማለት ነው፣ ይመንናል። እነሆ ሁለት ሰዎች በአንድ እርሻ መካከል ያርሳሉ፣ አንዱ ይወሰዳል፣ አንዱም ይቀራል። ሲወሰድ አይቶ ካልተማረ ይሄ ከሞኝነትም በላይ ጅልነት ነው። ሁለት ሴቶች በአንድ ወፍጮ ይፈጫሉ፣ አንዷ ትወሰዳለች፣ አንዷም ትቀራለች። እሷም ካልተረዳች ስትወሰድ እኔም እኮ ሄዳለሁ፣ ዛሬ ይሄ ትውልድ ነገ አልፋለሁ፣ ነገ እሞታለሁ የሚል አይመስልም። ዛሬ ባገኘው ጊዜ ለመጉዳት ለማጥፋት የሚያስብ ይመስላልና በእውነት ለትውልዱ ማስተዋልን እንዲሰጥልን የእግዚአብሔር መልካም ፍቃድ ይሆንልን። ስለዚህ ጻድቃን ግን ምን ያደርጋሉ? ባልንጀራቸው ሲሞት እነሱ ይመንናሉ። ይህ ዓለምማ አላፊ ነው፣ ይህ ዓለምማ ጠፊ ነው። ስለዚህ እኔ የማያልፈው ኗሪ ነኝ፣ ለማያልፈው የምኖረው፣ የማያልፈው ይጠብቀኛል። ስለዚህ እግዚአብሔርን ማስደሰት አለብኝ ብሎ ይመንናል ማለት ነው። መንነውም ባሉበት አይሰሙም። የባልንጀራቸውን ኃጢአት አይገልጹ፣ የራሳቸውንም በንስሐ እያጠቡ እንዲሁም በትሕትና ይኖራሉ ማለት ነው። እነዚህ እንደዚህ አድርገው የሚኖሩ ናቸው በኋላ የአባቴ ቡሩካን መባል የሚችሉት። ወገኖቼ ዛሬ ላይ እኔና እናንተ ኑ ለመባል ዛሬ ተጠርተን በዚህ ተሰብስበናል። ይህንን መጠራታችንን ቅዱስ ጳውሎስ እንደተናገረው ካልተመለከትን ካላስተዋልን ነገ ላይ የአባቴ ቡሩካን አንባልም። ነገ የአባቴ ቡሩካን እንድንባል ዛሬ ልናስተውል ይገባል። ዛሬ መመላለሳችን በመልካም ሊሆን ይገባል ማለት ነው። ስለዚህ ጻድቃን በዚህ መልኩ ሲናገራቸው መቼ አይተን መቼ ተራበህ አይተን እናበላን፣ መቼ ተጠምተህ አይተን ይህንን ማብላት ማጠጣት ወይንም ዋሱኖ ማስፈታት ክርስቲያን አንዱን ብለው ሲተረጉሙት ለመምህራንም ነው። በትምህርት ተርበው በክህደት ለተወሰዱት እነሱ ትምህርት አስተምራችሁ ከክህደት በመልሳችኋል ለመምህራን የሚገባ ክብር፣ ወይንም ደግሞ በተቃራኒው ለሆኑት አሁንም
ላላስተማሩ መክሊታቸውን ለቀበሩ ሁላችንም ደግሞ የተወሰነ እናውቃለን። ሁላችንም መክሊት አለ። የምናውቀው ከኛ በታይ ለሆነ የማስተማር ኃላፊነት ግዴታ አለብን ማለት ነው። አንድ ወንድማችን ከመንገድ ሲጠፋ ከመንገዱ ሲስት ወንድሜ ትክክል አይደለም ተመለስ ብንለው ወንድምህን ጠቀምከው ብሎታል ቅዱስ ጴጥሮስም። እንዲሁም ጌታችን ኢየሱስ ክርስቶስ ራሱ ወንድሜ በድለኝ 7 ጊዜ ልተውለት ሲለው 7 ጊዜ አልልህም 7 ጊዜ 70 እንጂ ብሎ ሲናገረው ያኔ ወንድሜ ቢበድል ብቻውን አድርገህ ምከረው ባይሰማ ካንተ ጋር ለሰው ጨምር እያለ ሲነግረው ቢሰማ ወንድምህን ጠቀምከው ነው የሚለው። ከሰሙን እንጠቅማቸዋለን ማለት ነው። ስለዚህ ሰውን በመጥቀም ውስጥ ነው ከእግዚአብሔር በረከት የምናገኘውና በእውነት ለሰዎች መልካም እንሆን፣ ቅኖች እንሆን። ቅዱስ ዳዊትም ለቅኖች ብርሃን ወጣላቸው ነው የሚለው። ለቅኖች ብርሃን ወጣላቸው። ተመልከቱ፣ ቅኖች ከሆንን ብርሃን ይወጣልና፣ ቅኖች ከሆንን በጨለማ ውስጥ አንመላለስም። ሁልጊዜም በብርሃን ውስጥ ነው የምንኖረው የምናመልከው ብርሃን የሆነውን አምላክ ስለሆነ። ስለዚህ በትምህርት የተራቡ እንዲሁም ደግሞ ብታሰር አስፈትታችሁኛል ያለው አባቶች ካህናትን በኃጢአት የታሰሩትን ልጆቻቸውን በንስሐ አስፈትታችኋል እናንተ አባቴ ብሩካን ይላቸዋል ማለት ነው። ካህናቱን ሳይቀር መምህራንን ደግሞ አስተምራችሁ ከክህደት ከመጥፎ መንገድ መልሳችኋል፣ ከገዳይነት ከዝሙተኝነት ከዘረኝነት አውጥታችኋል መልሳችኋል እያለ ያመሰግናቸዋል ማለት ነው። ነገ ለመመስገን የምንበቃ አድርገን በእግዚአብሔር